ወራህመቱላሂ ወበረከቱ ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ተመልካቾች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ አብርሽና ሩታ በዱባይ ሰርጋቸውን አከበሩ ማለት ነው። የመዳም ቅመሞችም እንግዲህ ሁሪ እያሉ ነው። የመዳም ቅመሞች እንግዲህ ሰርግ ታድማችሁ ትሄዳችሁ በጎች ናችሁ ይላሉ። እኛ ሀገራችን ደግሞ ሰርግ እየታደምን እየበላን ያደግ ነው። ስለዚህ ይሄ በግነት አይደለም ሰርግ ተጠርቶ መሄድ። በነገራችን ላይ አንዳንዴ ቁመን አሰብ ብናደርግ ማለት ነው የሰው ልጅ በግ ነው አይባልም። ምክንያቱም ሰርግ ተጠርተን እንሄዳለን፣ ሀገራችንም እንደ ባህል ማለት ነው። እና በቃ የመዳም ቅመሞች እያላችሁ አትስደቡን። እነሱ በቃ ፈታ ዘና እያሉ ነው ማለት ነው። እና እነሱ በቃ በጣም ፈታ እያሉ ነው። የቅናት ይመስለኛል አንዳንዶቻችሁ በጣም እየተንጨራጨራችሁ ነው ማለት ነው። ተው በረድ አድርጉት ማለት ነው። ለስለስ በረድ አድርጉት። አብርሽና ሩታ እንደሆኑ እንግዲህ ተጋብተዋል ማለት ነው። እኛም ሳውዶች አሁን ምላሻቸውን በሳውድ እንጠራቸዋለን። እስቲ ምን ትሆናላችሁ ማለት ነው። እንጠራቸዋለን። እነ ቅናተኞች እነ ምቀኞች ማለት ነው። እነዚህ ልጆች ፈታ ቢሉ ምን አሻችሁ እናንተ? አውጡ ተብላችኋል፣ ደግሱ ተብላችኋል ወይስ ምንድን ነው? በነገራችን ላይ አንዳንዶች እንደው ለዩቲዩብ እያላችሁ በቃ ይህን እስቲ መጀመሪያ እራሳችሁን ቆማችሁ አስቡት ማለት ነው። ራሳችሁን ጠይቁ መጀመሪያ። እኛ ማነን? የት ነን? ምን እያደረግን ነው ብላችሁ ራሳችሁን ጠይቁ ማለት ነው። እነሱ እንግዲህ ወደዳችሁም ጠላችሁም ፈታ ዘና እያሉ ነው። ለእናንተ ይብላኝላችሁ እንጂ ማለት ነው። ለአሽቃባጮቹ እነሱ እንደሆነ እንግዲህ አይሰማችሁም። ምንም የምትሰሙበት አንድም ነገር የለም ማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ